2014 እንደ አውሮፓውያን አቆጣጠር ስታዲዮ ደሊዝ በአውሮፓ ብቻ ሳይሆን በዓለማችን እጅግ ተወዳጅነቱ የማያከራክር እየሆነ የመጣውን ቻምፒየንስ ሊግ ለሁለት የፍጻሜ ተፋላሚዎች ቀጠሮ ተይዞላቸዋል። ቅድመ ግምቶች ሁሉ ከሽፈው ፍጻሜው የአንድ ሀገር የስፔን የአንድ ከተማ ማድሪድ ክለቦች ፍጥጫ ሆኗል። ሪያል ማድሪድ ከአትሌቲኮ ማድሪድ፣ ዲየጎ ሲሞኒ ከካርሎ አንቸሎቲ፣ ዲየጎ ኮስታ ከክርስቲያኖ ሮናልዶ። ማድሪድ ለሁለት ተከፍላለች። ሁለት ክለቦቿ ወገቧን ሰንጥቀዋታል። ስታዲዮ ደሉዝም በሁለቱ ክለቦች ደጋፊዎች ደምቋል። ሪያል ማድሪድ ለላዳሲማ ለ10ኛው ክብር፣ አትሌቲኮ ማድሪድ ለመጀመሪያው የአውሮፓ ቻምፒየንስ ሊግ ሻምፒዮንነት ይፋለማሉ። ዳኛው ጆን ኩፐርስ የፕላኔታችንን ትልቅ የክለቦች ፍጻሜ በፊሽካቸው ጀመሩት። 9 ደቂቃ ብቻ እንደተጓዘ መጥፎ ዜና ለአትሌቲኮ። የቡድኑ መመኪያ ዲየጎ ኮስታ በጨዋታው በጉዳቱ ምክንያት መቀጠል አቃተውም፣ ተቀይሮ ወጣ። ጨዋታው ቀጥሏል። ልክ 36ኛው ደቂቃ ላይ ያለፈው ዓመት ክስተት ቡድን አትሌቲኮ ማድሪድ ጎል አገባ። ጋቢ ከማዕዘን የመታውን ኳስ የካሲያስን ስህተት ተጠቅሞ ዲያጎ ጎዲን አስቆጠረ። ስታዲየሙ ቀይና ነጩን መለያ በለበሱ የአትሌቲኮ ደጋፊዎች ተናጠ። የማድሪድ ከተማም እንደዚሁም። And Atletico Madrid are in Wonderland again. It was the most untidy goal that you're ever likely to see. ጨዋታው ቀጥሏል። ሙከራዎች፣ ትንቅንቆች፣ የእግር ኳስ ሜዳ ላይ ትዕይንቶች ሁሉ ተከታተሉ። የላሊጋ ሻምፒዮኖቹ አትሌቲኮች ወደ ቻምፒየንስ ሊግ ክብር ተቃረቡ። መደበኛው 90 ደቂቃ ተጠናቀቀ። ለማድሪድ ደቂቃዎች እንደ ብርሃን ይፈጥናሉ፣ ለአትሌቲኮች የዘላለምን ያህል ረዝመዋል። ዳኛው ጆን ኩፐርስ ተጨማሪ ደቂቃ እያጫወቱ ነው። ዲየጎ ሲሞኒ አልቋል፣ ቡድኔን ሻምፒዮን የሚያደርገውን ፊሽካ አሰማ እያሉ ለዳኛው ምልክት ይሰጣሉ። የአትሌቲኮ ደጋፊዎች ለደስታም ለጭንቀትም ባልወገነ መካከለኛ ስሜት ይቁነጠነጣሉ። ማድሪዶች ላዴሲማ 10ኛው ክብር ከእጃቸው መንሸራተቱ እየተሰማቸው ነው። አንጋጠው ደጋግሞ የሚያዩትን ሰዓት ማስቆም ቢችሉ ምንኛ በተደሰቱ። የዳኛው ፊሽካ በሚጠበቅበት ሰዓት አትሌቲኮም ለሻምፒዮንነት የተጋረጡበትን ሽርፍራፊ ሰከንዶች ለመጋፈጥ እየታገለ ባለበት ጊዜ ያለ ተስፋ መቁረጥ የሚሯሯጡትን የማድሪድ ተጫዋቾች የሽርፍራፊ ሰከንድ ተአምር ካሳቸው። ልክ 93ኛው ደቂቃ ላይ ጨዋታው እየሞተ በነበረበት የመጨረሻ ጊዜም ላይ ሰርጂዮ ራሞስ ያቻነት ጎል አስቆጠረ። 5 minutes. I cannot begin to tell. Yes! It is! What a header! Sergio Ramos. Unbelievable. የስታዲዮ ደሉዝ የጭፈራ ሰዓት የማድሪዶች ሆነ። ከተማዋ ማድሪድ ቀዩንና ነጩን የአትሌቲኮ መለያ አንትታ ነጩን የማድሪድን መለያ የለበሰች መሰለች። ዲየጎ ሲሞኒ በቁጣ፣ አንቸሎቲ ለመግለጽ በሚከብድ ፈንጠዝያ ታዩ። ተስፋ የቆረጡ የማድሪድ ፊቶች ሳቁ። ተስፋ ያደረጉ የአትሌቲኮ ደጋፊዎች ገጽታዎች የሚያዩትን ባለማመን ተቀመጡ። የሽርፍራፊ ሰከንዶች ተአምር ጨዋታውን ወደ ሌላ ምዕራፍ ገፉት፣ ወደ ተጨማሪ ሰዓት። በጭማሪው ጊዜ ማድሪዶች አልተቻሉም። ባለቀ ሰዓት የገነፈለውን የማድሪዶች መነቃቃት አትሌቲኮዎች በጭማሪ 30 ደቂቃዎች ሊገድቡት አልተቻላቸውም። ጋሬዝ ቤል፣ ማርሴሎ፣ ክርስቲያኖ ሮናልዶ አከታትሎ ያገቧቸው ጎሎች ፍጻሜውን 4-1 በሆነ ውጤት እንዲጠናቀቅ አደረጉት። እግር ኳስ ምን አይነት ስፖርት ነው!